ይሄ ጋይስ ዛሬ አንድ ላሳያችሁ የምፈልገው ቦታ አለ። ሰፈር ነው ግን በጣም የሚያምር ነገር ነው። በተለይ ለወጣቶች እዚህ ጋር ፑል አፕ መስሪያ ነው። በጣም ሰፋ ያለ እዚህ መሬት ላይ ደግሞ ፑሽ አፕ ስፖርት የሚወድ ሰው ያውቀዋል በደንብ የሚያስፈጋ እና የሚያደክም ቦታ ነው። እዚህ ጋርም ለፑል አፕ ነው። በጣም በዛ ብሎ ሲመጡ ያለ ሰቀቀን እንዲሰሩ ለማድረግ ያዘጋጁት ነው። ይሄ ደግሞ ለዲግ አፕ ነው። በጣም ነው የሚያምረው። በጣም ድክም ብለው ውስጡ ያለውን የድብርት ስሜት የሚያስወግዱበት ነው። ይሄ ደግሞ ፑል አፕ ነው። አንድ ብቻ አይደለም፣ ላይ እየወጡ እየሰንጠለጠሉ 4 እንጨቶች አሉ። እየወጡ እየወረዱ ለመስራት ምቹ የሆነ ቦታ ነው። በጣም ነው የሚያምረው ይሄ ቦታ። ይሄ ደግሞ ዲግ አፕ ለብዙ የሰውነት ክፍሎች ጥንካሬ፣ ብርታት፣ መዳበር መሰረት የሚሆነውን ስፖርት እንድንሰራ የሚያደርግ ነው። በእንጨት ነው የተሰራው። የሰፈር ልጆች ናቸው የሰሩት። በጣም ወጣቶች ናቸው። የእነኛው ዳምፕል ነበርና በአጋጣሚ ረጅም ጊዜ አገልግሎት ከመስጠቱ የተነሳ እና በአንዳንድ ጥንቃቄ ጉድለት ምክንያት ተበላሽተዋል። እነኚህ ደግሞ ፑሽ አፕ መስሪያዎች ናቸው። ፑሽ አፕ በደንብ ነው የሚሰራበት። ጎን ለጎን መስራትም የሚቻልበት ሁኔታ አለ። እየተወዳደሩ አንዱ ለአንዱ ብርታት፣ አንዱ ለአንዱ ጥንካሬ እንዲሰጥ፣ አንዱ አንዱን እንዲያበረታታ አስበው ነው ጎን ለጎን የሰሩት። አይታችሁታል። ይሄን ቤት ዳምፕሎቹ እዚህ ቤት ውስጥ ነበሩ። የፑሽ አፕ መስሪያ የሆነች መደገፊያ ነገር አለች። እዚህ ጋር ማዳበሪያ እና ሌሎች ስፖርት ለመስራት የሚያገለግሉ መሳሪያዎች አሉ። እዚህ ጋር ነው የሚሰሩት። ማዳበሪያውን አውጥተው በማንጠፍ ፑሽ አፕ የሚሰሩት እዚህ ወለሉ ላይ ነው፣ መሬቱ ላይ ነው የሚሰሩት እና ኢነርጂያቸውን ለማድነቅ ስለተገደድኩ ነው ምን ያክል ርቀት እንደሄዱ የኢማጂኔሽናቸውን ፓወር ተረዳሁት። ምክንያቱም ከተፈጥሮ ጋር ሪሊ ኮኔክት እያደረጉ ነው የሚሰሩት። ዛፉን አይታችሁታል። በጣም ነው ደስ የሚለው። ጥቅጥቅ ያለ ጫካ ነው። የሚያምር ነገር አለው። ንጹህ አየር እየሳቡ ነው የሚሰሩት። አንዱ አንዱን ሞቲቬት ያደርጋል። ከተፈጥሮ ጋር እየተገናኙ ነው የሚሰሩት። ሲፈልጉ መጮህ ይችላሉ። እሱ ሪል ኢነርጂ ነው ያለው። እዚህ ጋር ከራስ ጋርም እያወሩ የመስራት እድል አላቸው። ሙዚቃ ተከፍቶ ድምጻቸውን አይረብሸውም። ሙዚቃ ሲከፈት ምንድነው ውስጣችን እየገባ ዲስትራክት አያደርገንም። አንዳንዴ ስፖርቱ ላይ ብቻ ትኩረት አድርገን እንድንሰራ መንስኤ ምክንያት ይሆናል። ስለዚህ ይኸው ዙሪያውን እነሱ የሚሰሩበት ብቻ ነው ትንሽ እና ደግሞ በጣም ነው የሚያምረው። ምን ያክል ኢማጂኔቲቭ ፓወር ቢኖራቸው ነው። ይሄ ምንድነው ዲግሪ ምናምን ኖሯቸው የሰሩ ልጆች አይደሉም። ሪሊ
ስፖርቱ ፓሽኔት የሆኑ ልጆች የሰሩት ቦታ ነው እና እንደዚህም የሆነው ከአገልግሎት ብዛት ሌላም ነገር ሰርተው ነበር። ከአገልግሎት ብዛት ትንሽ እቃዎቹ ወዳድመው ነው። ያን የምታዩት የዲጋፕ እታች ዘንግ ነበረው መሬት ላይ ሰፖርት ያደርገዋል። አግዳሚውና ቋሚው በሚሰራበት ጊዜ የተለያየ ኪሎ ያላቸው ሰዎች ሲሰሩ ሬዚስት እንዲያደርግ አስበው ከስር መደገፊያም አዘጋጅተው ነበር። ያ ምን ሆነ ከጊዜ ብዛት እየተሰበረ እየተነቀለ ነው አሁን ያለበት ሁኔታ ላይ እና እንደዚህ በየቦታው የሚሰሩ በየቦታው ጤናቸውን ለመጠበቅ አእምሯቸውን ከብክነት ለመጠበቅ እየታገሉ ያሉ ወጣቶች አሉ። በተለያየ ወጣቶች ብቻ ሳይሆን በተለያየ እድሜ ላይ የሚገኙ ሰዎች አሉና ልናበረታታቸው ይገባል። በርቱ ልንላቸው ይገባል። እና ይመቻችሁ። በቻላችሁት መጠን አካባቢያችሁ ላይ እጃችሁ ላይ ባለው ሪሶርስ እንደዚህ የራሳችሁን ችግር ለመፍታት ትንሽ ጊዜ ግዙ እና አንዳንዴ ምንድነው የምናስበው በጣም የተለየ ነገር የሚያስፈልገን ይመስለናል። ለምሳሌ ጂም ገብተን መስራት የሚጠበቅብን ይመስለናል። ግን ያ ሁሉ ላይሆን ይችላል። ባለን አጠገባችን ባለ እጃችን ላይ ባለ ሪሶርስ ከተቻለ ከሰዎች ጋር በመመካከር ካልተቻለ ለብቻችንም እንደዚህ መስራት ይቻላል። አይታችሁታል እንዴት እንደሰሩት በጣም ነው የሚያምረው እኮ። ሰማዩን በጣም ነው የጋረደው እና ትኩረታቸው ወዴትም ለይቢሎ ሌላ ትኩረታቸውን የሚስብ ሌላ የተለየ ነገር የለም። ትኩረታቸው እስቲ ወደዚህ ቢሄዱ ዛፍ ነው። ትኩረታቸው በአይናቸው ሌላ ነገር ሊያማትሩ ቢፈልጉ እንኳን የለም። ስለዚህ ስራና ስራቸው ላይ ብቻ ነው ትኩረታቸው የሚሆነው። እና የዛሬው ቪዲዮ ይሄን ይመስላል። በሌላ ቪዲዮ እንገናኛለን እና እንደምትወዱት ተስፋ አደርጋለሁ። አበረታታቸው በየቦታው ያሉ ወጣቶችን እና ያለንን ነገር እንድንጠቀም የሚያሳይ ቪዲዮ ይመስለኛል። እና ባላችሁ ነገር የምትወዱትን ነገር ለማድረግ ሞክሩ። በርቱልኝ። ቻው።